amma kuno isin ati kootu jetti inni achitti waan boqoteef isinis achitti waan duutti fakkaata biyya kanatti waan duutti fakkaatan kana gisee naa bilbiltu kootu jetti ani moo hundaa guuttadha na jibbisiisa galuu lakkoofsa ko profile sirna allo where is number kan jettan kun inside profile sirna na gabaas gurgurachuu dandeenye geeta gurgurachuu dandeenye yoona live banadhu kun akkattiin uf qabuu danda'u nan tabadhayetan mokkora hin danda'u kaleetan deebi'a lubbuu ishee nan irraa fadhayetan kolfuu barbaada nan kofalchiisu እንደ በፊት ቀልድ መልስበታለሁ ይጫወታለሁ ብዬ ሞክራለሁ ግን አይሳካልኝም ብለኛል እንደ በፊት ቀልዳለሁ ብዬ ሲያስብ ማለት ነው እንብለኛል በቃ ላይቭ ገብቼ የሆነ ነገር ለዋለሁ ስለ እንብለኛል ይመጣል ትዝለኛል እንዴ አልቻልኩም እኮ ጌታ ገባ ጉርጉራችሁ መለከተ መነክራ ከፈለ ደሬ ብዬ ጌታ ዱጋ ያወር ወጃችሁ እንደኛ ሽከው ተረጀደረ እንዴት ለስራ ሰው እኮ ኋላ ስራ እንዴት ነው የምኖረው የሰው ሀገር በዛው እንደ በፊቱ ስቄጭ አውቼ የሆነ ነገር ይላለው ስልም ብለኛል ወይም ደግሞ የሆነ ነገር ሸጥቼ እንደዚህ እየሳቁ የሆነ ነገር ይላለው ካልኩት አልችልም እንዴ ብላርገው እና እንደዛ ነው ላቻለ ጋይስ قليل هذه الشيء قلت إني بيغسلها من تفطرونه من ما تفطرني النت إني ود إني ملكام وداچو الله أنا راسو غرا غباني كو نانتيرم غراس غباوت شو يسوى غروج استوني غابر مسجن ግን ጤነኛ ነኝ ግን አልቻልኩም እውነቴን እኮ ነው አልቻልኩም በቃ እኔ ደግሞ አልችልም ሰው የሚችላል አይደል እኔ አልችልም የሚችል ሰው አለ እኮ እኔ ግን አልችልም አልቻልኩም እረሳለሁ እላለሁ አልረሳም ይሁን ቅልፍ ካጣሁት 3 ወር አሁን ከመዳም ቤት ካወጣሁት ይሄን ስራ ከጀመርኩት ገና 1 ወር ከምናምን ነው እንቅልፍ ተኝቼ አላውቅም ጌታ እንቅልፍ የምለው የለም እንቅልፍ አይዘኝም በቃ ዝም ብሎ እግዚአብሔር ይመስገን አየር አለኝ ቲክቶክ ላይ አይደለም እዚህ የሚወደኝ በዋትስአፕ ነው የሚሸጠው እኔ ገባ ሲሸጠው ግን እግዚአብሔር ይመስገን እዚህ ይወደኛል የፈለኩትን ነገር ቢሸጠው ይገዛብኛል ግን ብሔረሰብ ነው የሚወደኝ እኔ ብሔረሰብ ነው የሚገዛብኝ ግን አልቻልኩም በቃ እንቅልፍ የለኝም እያሰብኩ ራሴን አመሰግናቸዋለሁ እኔ ወዶች አልቻልኩም እንደ በፊቱ ተመልሼ እጫወታለሁ ስልም በቃ ትዝለኛል በዛም ደግሞ እናቴ ትደውልብኛለች ግቢ በቃ ምናምን ትለኛለች ለምን እሱም እዛ ሰራዊት ውስጥ ስለሞተ በቃ እሷም እዛ የሞተበት ነው መመሰላት እኔ ግን ያስጠላኛል ደግሞ አሁን ስራ ጀምረሽ ወደ ሀገር ከተመለሽ ጋር መጥፎ ነው ታውቃላችሁ አሁን ስራ ጀምሬ የራሴ ስራ ጀምሬ ሞቅ ያረኩ ነው ይሄን ነገር ተፈጠረው ግን አሁን ይሄን ሞቅ አርጌ ዘግቼ ተመልሼ ኢትዮጵያ ገብቼ ከመመለስ እዚሁ ቻይል አርጌ ሰራለሁ እንዳልል አልቻልኩም እሷም ደግሞ ጊዜ አልሰጠችኝም ያስቻለችኝ አይደለም ይሄው የለቀሰችብኝ ነው እኔ ደግሞ እዚጋ ዘግቼ መሄድም ደበረኝ ጀምሬ ያለው ኦሬዲ ተደስቼ ነበርኩት የጀመርኩት ይሄን ስራ እየሳቁት በቃ ተሰክቶልኛል በቃ ደስተኛ ነበርኩትና አሁን ግን አልቻልኩም ጌታ እተኛለሁ ስለው እንቅልፍ የለኝም እመጣብኛል ትዝለኛል ምናምን እሰራለሁ ስለው ይሄው ዝም ብዬ ላይቭ ሲከፍተው ለቅሷል በቃ ለቅም ባይ ይመጣል ሰው እንደዚህ ማየት አልቻልኩም ሸጠዋለሁ አቃለሁ እዚህ ይገዛብኛል እዚህ ይወደኛል
እኔ ማንም ቤት አልሰድብም፣ አስጫዋች ነኝ። ሰው በጣም ወደኛል፣ እግዚአብሔር ይመስገን የሰው ፍቅር ሰጥቶኛል። ግን እንደዚህ ስለው በቃ ያሳስበኛል። ምን እንደሆነ አላውቅም፣ ደግሞ ምን እንደሚያደርገው ግራ ገብቶኛል። እና በጣም ወዳቸዋለሁ። ሰው ያስፈልጋኛል እና በርቺ በሉ በቃ እንደዚሁ እየመጣችሁ እየገባችሁ በርቺ ትጂዬ እንወድሻለን በርቺ በቃ ምናምን ካላችሁ ይረሳዋለሁ እረሳዋለሁ። በተለይ በቃ ኮሜንት አትጻፉልኝ፣ ጌታ ኮሜንት አትጻፉልኝ። ምን ሆነሽ ነው ምናምን አትበሉ። አትበሉኝ። እና እስከሚገባ ድረስ ገባለሁ እኮ አልገባም አላልኩም። እኔ እገባለሁ። ገሌን እንደ ቢያን ይበር ደቡን ብርቅን ትንታኔና አችትስ ማለት እዛም ቤት ሰርቻለሁ። አፍታም ነኝ ጌታ ይመስገን። እዛ ስንት ክፍል ደርድሬ ማንም አይገባበት ክራይ የተተከራየ ነው ቤቴ ማለት ነው። እግዚአብሔር ይመስገን ነፍ ነው ያለኝ። እዛም እዚህ ነው እንደሌላ ብር አለኝ፣ እየሰራው ነኝ፣ ጤና አለኝ። ግን በቃ አለ አይደል አገር ለምንድን ነው አገር የሚያስጠላን? ቆይ እሺ እና በጣም ወዳቸዋለሁ። ጆለን ቪታሚን ይበርባደን እሺ ሩፌራ ቪታሚን የምትፈልጉት የምግብ ቪታሚን የምትፈልጉት በፕሮፋይል ስር ዋትስአፕ አለና አውሩኝ። ኦፈርነት የምትፈልጉት ማለት ነው። በዛውም ደግሞ መስቀል የምትፈልጉት ሺፎን የምትፈልጉት አንድ መስቀል ግዙልኝና አበርክሩ። በቃ አለ አይደለ እኮ በጣም መልካም ናችሁ አይደል? በቃ እቺ መስቀል አንድ ግዙና እቺ ትንሿ 50 ብር ናት፣ ትልቁ 100 ብር ነው። አባሳቱን በቃ በዚህ እንድታሳ ማለት ነው። እናንተ ይሄንን ሁሉ ነገር አንዳንድ ብትገዙልኝ ብታበሳቱ መጣችሁ ብትደውሉልኝ እረሳዋለሁ። በቃ እኔ ወደ ሮሴ እቀጥላለሁ ማለት ነው። ስራ ቢበዛብኝ እኮ አሁን እኮ ስራ አጥቼ ነው እንደዚህ አሳብ ብቻ የሆንኩት። ስራ እየሰራው አይደለም። ለምን በቃ እንደዚህ ተጨናነኩ ስላለ ስራ እየሰራው አይደለም። ለዚህ ነው ሀሳብ ሁሉ የሚመጣልኝ። ስራ እንደዚህ ጠንከር ብዬ ቢሰራ እረሳዋለሁ፣ ሁሉንም እረሳዋለሁ። ግን አሁን እኔ ስራ እንዳልሰራ መቶ እንደዚህ ትዝ ትልለኛል። እየሰራው አይደለም እና ፕሮፋይል ስልክ ቁጥር ያለና አውሩኝ። ሆፍረት መድኃኒት የምትፈልጉ እንደዛውም ደግሞ ቅባት ምናምን የምትፈልጉ ሺፎን የምትፈልጉ የአበሻ ቀሚስ እንደዚህ አይነቶች የምትፈልጉ በዚህ ተበላያየም አለ። በቃ ቱታ የምትፈልጉ መስቀል የምትፈልጉ ፕሮፋይል ስር ዋትስአፕ አለና እመቤቴ ማርያም ይኸው እጩም ሳይልም አለ። ይሄ ትልቁ 100 ብር ነው። ይሄ ትንሿ ደግሞ 50 ብር ናት። እንደዚህ እየሸጣችሁ እየገዛችሁ አባታችሁ። ይሄ መድኃኒት ደግሞ የሆፍርነት ነው። ይሄ መድኃኒት ዳሌና ያሶፍራል። በፊት የምታውቁ ልጆች ካለ በጣም ቀጭን ነበርኩ በፊት ድሮ የምታውቁ ሰዎች ይሄ ተጠቅሜ ነው። ይሄ ውስጥ ያለው ደግሞ ዋኬ ነው። ለዚህ ላይ እዚህ ውስጥ ደግሞ መድኃኒት ነው ያለው። ይሄ ውስጥ ያለው ይሄ ነው ማለት ነው። ገብታችኋል? ይሄ አንድ ሀባ ነው የምትወስጂው። ቀኑን ላይ የበላሽ ነው የምትወይም። ምግብ የከለከላቸው የመዳብ ቅመሞች ራሳችሁን ጠብቁ። ዋጋም ውድ ቢሆን ይሄ አንዴ ከተጠቀማችሁት ይሄ በጣም ውድ ነው። ግን ምግቡ እንዴት እንደምትበይና በደንብ ውሃ እንደምትጠጪ ውሃ አሁን ይሄንን አንድ ወስዳለሁ። ቀን በቃ አፌ ነው የምደርቀው። ውዱ ነው ማቲባሰይት ዳሌ ነው የሚያወጣው። ገና ስፖንጅ ገዝተሽ ጭንቅ ፍርድ ይገማል። ደግሞ ስፖንጅ ይገማል አለ አዲስ የትዮ ስፖንጅ ገዝታ አንተ ደግሞ ምንድን ነው ስፖንጅ ገዝታ ሁሉ ያው ዛሬ ልብታ ይወጣና ራያቸው ሰውዬ ምን ነው አንበሳ ይዞ የመጣው? ምን አንበሳ ፈራለ? አሁን እኔ እንደዚህ ይሄን ወስጄ ቀን ሁሉ አሁን አልበላሁም፣ እኔ አልወሰድኩም። እኔ ትቻለሁ። ለምን ብትሉኝ እኔ ትቻለሁ። በፊት መዳም ቤት ሆኜ ነው የሚበላው። አሁን ግን ከመዳም ቤት ከወጣሁት ትቻለሁ። ምክንያቱ አቤት ወጪ የመዳም ቅመሞች፣ አቤት ወጪ ውጭ ወጣለሁ ብለሽ አዳሜ ማለት ነው። እንዲህ ሙጥ አትበይ። አርፈሽ
ዩኒፎርምሽን ለብሰሽ ወደ ስራሽ ሀቢብቲ። ይሄ አንድ ከበላሽ ሩዝ አንድ በረድስቱ እንኳን እንትን አይልሽም የኔ እናት። እና እንዳትበይ። እኔ አሁን እናቴ ለዚህ ነው ያልበላሁት። ቆይቻለሁ ከከፈትኩት። ይሄ ማዳም ቤት ሆኜ ነው የከፈትኩት። አንድ ማለት ነው። ይሄ አንድ ነው 60 ፍሬ ነው የሚይዘው። እመብርሃንን ይሄንን ከበላሽ አንድ ፍሬ ይሄ አሁን ስንት ነው ያለው እዚህ ውስጥ? ስንት ነው ያለው? የት ነው ያለው? ይሄው 60 ፍሬ ነው ያለው። ግን ይሄንን በልተሽ አፈር ነው የምትበይው። አፈር ዘቀሽ ነው የምትበይው። እንደ እኔ እኮ ስሊፒኒ የደበኩ ነው የሚበላው። አሁንም በላለሁ፣ አሁንም በላለሁ፣ አሁንም በላለሁ። አሁን ውሃ ደግሞ አቤት መድኃኒዓለም ወዬ ፍቅሬ መጣሽ። አንቺ እንዴት ነሽ? አትፈልግኝም? ወየ ልቡ እኮ እየዛቅሽ ነው እናቴ፣ እየዛቅሽ ደግሞ ሆድ የሚባል የለም። ቦርጪ አላመጣም፣ ቦርጪ የለም። ይሄ ዳሌና ፊትሽ ብቻ ነው። ፊትሽ በጣም ነው የሚያሳምረው፣ ጌታን በጣም ነው የሚያሳምረው። የገዙት ልጆች የተጠቀሙት ልጆች አለ ጭቅ ነው። የትም ቦታ ላይ ካለው ግን ከኢማራቲ በተለይ አልልክም። ኢማራቲ ብቻ ነው የምልከው። እና ቅባቶች አሉኝ ጠንከር ብዬ እንድሰራ አበራርቱኝ። ዋጋ ግን እንትኑ እንዴት ነው ብትገዢ ታውቃለሽ? ይሄ ምንድን ነው? ስፖንጅ ዳሌ ዋትስአፕ ዋጋ በዋትስአፕ ነው ጋይስ። ላስጎ ዋትስአፕ ሁላችሁም ፕሮፋይል ስር ስልክ ቁጥር አለ። በዛው ደግሞ ኳተር አልክም። እኔ ኢማራቲ ብቻና ብቻ ነው። መጀመሪያ የኢማራቲ ሴቶች እንደዚህ ስፖንጅ ካወጣች ከዛ በኋላ ነው ወደ ሌላ አገር። ለምን ታውቃለሽ? እኔ ለምን ይሄንን ከሰው ምንድነው ከሰው ልይት ያለ ሱፐር ማርኬት የከፈትኩት ምክንያት ታውቃለሽ? ታውቃለሽ ወይ? የኛ የዱባይ ሴቶች ለቃሺ ነው። የዱባይ ሴቶች ሌባ ነው። የዱባይ ሴቶች አጨበርባሪ ነው። የዱባይ ሴቶች ቀጣፊ ነው ስሉን ቀጫጭን ናቸው። የዱባይ ሴቶች ዘራፊ ናቸው ስሉ አንድ ሰውዬ ጋር ጊፍት ገብቼ አንድ ቀን ሐዋሪው አፋይን ታንኪው ብዬ ዝም ብዬ ጌታ ዝም ብዬ አወራሁት። ከዛ ሰውዬው ሼፓ መድኃኒት አመጣልሻል። ዶክተር ነው ሰውዬው፣ ዶክተር ነው አለኝ። እና የት ሀገር ነው ብዬ ስጠይቀው ሰውዬው ግን ያለው ቱርኪ ነው። ቱርኪ የፀጉር ተካያ የሆነ ማኛ ደንበኞች እና የእነንትና ደንበኞች ዳሌ ደንበኞች። ከዛ ኢራኒ ነው አለኝ። ኢራኒ ጋር ደወልኩት። ደንበኛ እናቴ የሰውዬ እህት ኢራኒ ናትና ሲነግራት ይስሐፍ አለችኝ። አያምሐፍ አለችኝ። ለየት ያልኩ ሱፐር ማርኬት ትጂዬ የእናንተ ፍቅር ልጅ ከፈተችላቸው። አሁን 1000 አይደለም ለቦይ ፍሬንድ የምትሰጪው አይደለም ወይ? ስለዚህ በርካሽ ዋጋ ከኔ ጋር ከ1000 በ1000 በ2000 አይደለም ዳሌ የገዛሽ እንደዚህ ስፖንጅ ቅጥሽ የሚያቃጥለው የኔ ቅጥል ልበልልሽ። የኔ ፍቅር፣ የኔ ጠንካራ ሴት፣ የኔ ጀብዱ፣ የኔ ጎበዝ፣ የኔ ኮርሚቲ፣ የኔ ሁንደኮ ዋሁንደኮ፣ የኔ መረኮ፣ የኔ አለብዬ ብዬ ሱፐር ማርኬት ሳሪ ጋር ሂጂ፣ ሀቢባ ጋር ሂጂ፣ ሁሉም ጋር ሂጂ፣ ሁሉም አደባባይ ሂጂ፣ ዶክተር ጋር ሂጂ፣ ዶክተር ናፊ ጋር ሂጂ። የማንም በጠብጦ የሚሰጥሽ እንዳይመስልሽ። ማር ነው ምናምን ቅዘን የጨመሩላቸው እንደዚህ በጥብጦ የሚሰጡሽ አይደለም። ይሄ ዶክተር የሰጠ እድሜ እዚህ ጋር አለ። እንዴት እንደምትጠቀሚ እዚህ ጋር መጽሐፍ አለ። እንግሊዘኛ ከቻልሽ በዚህ ከላይ እየጻፍሽ ነው ብትገዢው። እና ይሄ ዶክተር የታወቀ በ1000 ሄደሽ ዳሌ ገዝተሽ ከምትጨናነቂ ስፖንጅ ይሄንን በልተሽ እንደዚህ ጡንቻ ወጥሽ እንደዚህ ትዋለሽ። የዱባይ ወንዶች ማለት ነው። እኔ አንድ ጊዜ ኢትዮጵያ ባላለኝና ጣውላ ነበርኩት። ባይዛው ጌታ ክርስቶስን በጣም ጣውላ ነበርኩትና ሴትዮ ገዛችልኝ፣ በላውት። የኔ መዳም ራሱ ድፍታፍ
ጌታን ይኸው እመብርሃን ይኸው እመቤቴ ልጅ ነው የሚመልላችሁ ጌታ እመብርሃን ይኸው እናቴ እመቤቴ ከዛ የነሴትዮ ምንድን ጅኒ ድግሚ ትለኛለች ለምን ስጋ ስለሌለ አፌ ዳሩ እዚህ ነበር እዚች የአፌ ስፋት ማለት ነው ይሄ ውስጥ ስለሌለ